እንግዲህ ዱባ አዘጋጅተን ቁሌቱን ጨርሰን እንግዲህ ዱባውን ጨምረናል። ከቁሌቱ ጋር እንግዲህ አገናኝተነዋል እና እስኪ በስሎ ደግሞ ቀምሰን እንመጣለን እና ያው ጣዕሙን አይተን ደግሞ ለጉርሻ ፔጅ የዱባ ወዳጅ ነው እና ለሱ እንድትነግሩልን እንላለን። ዋናው ነገር ዱባውን ለመናገር ዱባ የምጠሉ ሰዎች ቁሌት ነው የሚፈልገው። ቁሌቱን ልክ ዶሮ እንደምታቅላሉ እንደዛ በጥሩ ሁኔታ ነጭ ሽንኩርት መቅረት የለበትም። እሱን አድርጋችሁ ካዘጋጃችሁ በጣም ነው የሚጣፍጠውና ካለቀ በኋላ ደግሞ በተለይ ቀዝቀዝ ብሎ ሲበላ በጣም ጥሩ ጣዕም አለው። እንግዲህ ጨርሰን ደግሞ እንመልሳለን። እንግዲህ ዱባችን በስሏል። እኔ ያው ቀመስ አርግቻለሁኝ እንዳልኳችሁ ሲቀዘቅዝ ነው የሚጣፍጠው። እኔ ግን አሁን ራቴን ከላዩ ላይ ቀመስ አርግቻለሁ። በጣም አሪፍ ነው። በለጠ ደግሞ ነገ ቅዝቅዝ ብሎ በጣም አሪፍ ነው እና እንግዲህ ሰርታችሁ ብሉ ዱባ የምጠሉ ብያለሁ። እንግዲህ በጣም አሪፍ ነው። ጉርሻ ፔጅ የዱባ ወዳጅ እንደሆነ ታውቃላችሁና ጉርሻ ፔጅ ጋብዙልኝ ብያለሁ። አመሰግናለሁ። እንግዲህ በአረብ ሀገር ነው። ሀገር ቤት ደግሞ አስቡት።